ሴቶች ራሳችሁን ጠብቁ ቦይፍሬንድ የሚፈልጋችሁ ካለ ለሽግግር ነው ለትዳር እንዳታስቡ ሌላኛው አጋንዱ ቦይፍሬንዱ አውሎ ቆይ ከዛ ልጋባ ስትለው አንቺ ሙእሚን ነሽ አላት አዎ አለች ኢነመል ሙእሚኑነ ኢኽወቱን አላት ይባል ታዲያ ሙእሚኖች እኮ ወንድማማች ናቸው አላት እኛና አንቺ ፋሚሊ ነን እንጂ ባለ ትዳር መሆን አንችልም ራስን መጠበቅ መልካም እጣን አያስመልጥም ሽልማትን አይቀማም ወዳጆች የነብዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል ወጃአት ኢህዳሁማ ተምሺ على استحياء ራሷን ጠብቃ መጣች ሙሳን የመሰለ አላህን ያናገረን ነብይ ማግባት ቻለ ሐያዋ ከትዳር አላገዳት ቁጥብነቷ ታላቁን የአላህን ነብይ በማግኘት ልትሸለም ተደረገች ትልቁ መልእክት መሪምን ያነሳን ራሳችን እንጠብቅ ወጣቶች በተለይ ሴቶች ምን ሰማው ታሪክ ብዙ ነው የቡሶች ህይወት እየተበላሸ ፊውቸራቸው እየጨለመ መጫወቻ እየሆኑ ነው ወጣት ራስን መጠበቅ ለቁም ነገር እስኪደርሱ ቤተሰብ ሸልሞ እስኪድራችሁ ድረስ ስሜትን ማረክ ራስን መቆጠብ እኔ የምለው ይሄ ነገር ተጧጥፏል እየጠፈ እየጨሰ እየተጋጋለ ይገኛል በነገራችን ላይ አንድ ጥያቄ ልጠይቃችሁ እስኪ በእነዚህ ልጆች ባስያና በዚህ ልጅ ተጋብተው ወይንም የተጋቡ ወይንም ተጋብተው ያሉ ሰዎች አሉ ወይስ እንዴት ነው እስኪ በጣም ጥያቄ ነው የፈጠረብኝ ግን እውነት ለመናገር ያሲን ኑሩ እንደሰማችሁት የረብል ለእናንተ ያለውን አላህ Subhanahu Wa Ta'ala ለእናንተ ያለውን መቼም አያሳጣቸው መቼም ቢሆን ማለት ነው السلام عليكم ورحمة الله وبركاته ودوች እንዴት ናችሁ ደህና ናችሁ አልহামዱሊላህ እኔ ጋር ሁሉ ሰላም ነው እንግዲህ ጠፍቻለሁ ከመጥፋቴ የተነሳ ወሬ ሁሉ ጥፍት ብሎብኛል እንግዲህ ቲክቶክ ላይ እንደምታዩት እንግዲህ ዘንድሮ ላይ ይሄ ልጅ ይዞት የመጣው አጀንዳ እንደም ደግሞ ሀቢባ ይሁን ከሷ ቤት አጀንዳ ጠፍቶ ያቀም ግን እነዚህ ይሄ ልጅና አስያ ተብየዋል አስያ እንግዲህ ሁሉም ቦታ አለው ትላለች እዲኑ ውስጥ አለው ትላለች ሰው መርዳቱ አለው ትላለች ፖለቲካው ውስጥ አለው ትላለች መሳደቡ አለው ትላለች የሌለችበት ነገር የለም አስያ እውነት ለመናገር ማለት ነው ግን ይሄ ነው ብዬ አልሰርባትም ምንም አላላትም ሌሎች እንደሚናገሩ አልናገራታች አላህ ሄደውን ይስጥሽ በስ ግን እንዲው ሌሎቻችሁ እናንተ እህቶች ወንድሞች ሚስት የምትፈልገው ባል የምትፈልገው እህቴ የእውነት በአላህ ተመኪ ወላሂ በራስሽ ተመኪ በአላህ ተመኪ አላህ Subhanahu Wa Ta'ala ላንቺ የጻፈውን ላንቺ ብሎ ያስቀመጠውን ወንድ ማንንም አይወስድብሽም ማንንም አይነካብሽም ወላሂ ይሄ ሁላ የራሳችን ድክመት ነው የራሳችን ደካማነት ነው እነዚህ ሰዎች ላይ ሰው ያደርግልናል ሰው ይሄን ያደርግልናል ብለን ሰው እጅ ላይ እንዲምንወርቅ የሚያደርገን ማለት ነው ወላሂ አው ሰው ሰበብ ነው እነዚህ ሰዎች እንደ ሰበብ ሊሆኑ ይችላሉ ግን እንደ ሰበብ ለምን ዱአ እናደርግም ግን ብለን ለምን አላህን አለምንም ለምን ዱአ እናደርግም መልካም ትዳር እንዲሰጠን መልካም ልጅ እንዲሰጠን መልካም ነገር እንዲሰጠን ከፈለግ ለምን አላህን አለምንም ለምን ሰው ጉያንሽ ጎጥጎጥ እሱንም ሚዲያ ላይ እሱንም ቲክቶክ ላይ ወላሂ በጣም ያስጠላል የእውነት እና በጣም እየሆነ ያለው ነገር እየተደረገ ያለው ነገር ወላሂ ከኛ የሚጠበቅ በተለይ ከሙስሊም እህቶቼ ከሙስሊም ወንድሞቼ የሚጠበቅ ነገር አይደለም ወላሂ በጣም ይከብዳል የእውነት ማለት ነው ሄደሽ እዛ ነይ መስፈርትሽ ስንት ነው መስፈርትሽ ምንድነው መስፈርትህ ምንድነው ናያት በጣም ነው የሚያስጠላው ተሆነ ሰውና አንድ ጥያቄ ልጠይቃችሁ እሺ ይሁን ነህ ልጅ አገናኛችሁ እንበላስየም ሆነሽ ላገናኛቻችሁ እንበል ዝም ብላችሁ ነው የምታገቡ ወይስ እናት አባታችሁን ትጠይቃላችሁ ምን በጣም የሚያስጠላ ነገር ነው ወላሂ አራታው የምር እውነቴን ነው ከአላህ በላይ ምንም ሰጭ የለም ከአላህ በላይ ምንም ለጋሽ የለም ከአላህ በላይ ምንም ረዛቅ የለም እሱ ረዛቅ ነው ወላሂ አላህን ተመኩ ዱአ አድርጉ ወላሂ ምርጥና ያማረ ትዳር ይስጠን ብላችሁ ካላችሁ ወላሂ አላህን ጠይቁ ይሄ እኮ ትዳሩ ላይ ሆናችሁ ላትኳኋኑ ምናልባት ከመቶ አንድ ወይንም ከመቶ ሁለት እንደዛ አይነት ሊሆን ይችላል እንጂ እንደዚህ አይነት ትዳር ይሆናል ብዬ እኔ ጭራሽ አላምንበትም እና በነገራችን ላይ ብዙ ያወዛገበ ብዙ ያስነጋገረ ይገኛል ግን
ወላሂ እኔ ሙስተሂል በጣም አላምንበትም ይሄን ነገር ማለት ነው። ያው ሰው እንደ ሰበብ ነው። እንደ ሰበብ ደግሞ ሰውን ሳይሆን ዱአን እናድርግ፣ አላህ ያደርግልናል። ለማንኛውም ማለት ነው ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አትርሱኝ እላችኋለሁ ውዶቼ። የእውነቴን ነው እህቶቼ ወንድሞቼ፣ በአላህ ተመኩ፣ በአላህ ዱአ አድርጉ፣ ግን ብላችሁ ዱአ አድርጉ። መቼም አያሳጣችሁ የእውነት መቼም